በቃ ቤት ነው የምፈልገው ወይም ደግሞ ጠዋት እየተነሱ የሚነጫነጩባችሁ ከሆነ ቤት ውስጥ ያላችሁን ሩቲን ቼክ አድርጉ። በጣም ተያያዥነት አለው። ቤት ውስጥ ያላቸው ትምህርታዊ የሆነው ነገር ሌላው ነገር አይደለም። ሌላውም ነገር ኦፍ ኮርስ ማተር ያደርጋል። ግን ትምህርታዊ የሆነው ነገር ቤት ውስጥ ያለው ኮምፈርተብል ካልሆነና ካልወደዱት ትምህርት ቤት መሄድ እስከ መጥላት ድረስ ያደርሳቸዋል እና ቤታችሁ ውስጥ ጥሩ ካደረጋችሁላቸው ትምህርት ቤትም እንዲወዱ ስለሚረዳቸው ቅድም የዘረዘርናቸውን ነገሮች በመለማመድ ከልጆቹ ጋር በማሳለፍ ቤታቸው ውስጥ ያላቸውንም የትምህርት ሁኔታ ደስ ብሏቸው እንዲያደርጉ ትምህርት ቤትም ደስ ብሏቸው እንዲመላለሱ አዘ ሴም ታይም ትምህርት ወዳድም እንዲሆኑልን በጣም ስለሚጠቅም ልጅሽ እንዲማርልሽ ከፈለሽ መጀመሪያ እንዲወድሽ አድርጊ። ትምህርትና ፍቅር ምን ያገናኘዋል? በዛሬ ቪዲዮአችን ልጆችን ትምህርት ቤት ከላክን በኋላ ከትምህርት ቤት የተለያዩ የቤት ስራዎች ይላኩላቸዋል፣ ወርክሺቶች ይላክላቸዋል። ስለዚህ የተላከለትን ወርክሺትና የቤት ስራዎችን ቤት ለማሰራት ከኛ ጋር ያለው መግባባት ወይም ደግሞ ከኛ ጋር ያለው ኮሚኒኬሽን በጣም ሰላማዊ መሆን አለበት። እንግዲህ ልጅ እንዴት እናቱን አይወድም ወይም ደግሞ ምን አይነት የተለየ ፍቅር ያስፈልገዋል ትምህርት ለማስተማር? እናት ናት፣ ሁሉም እናት ትወደዳለች የሚል ሀሳብ ሊመጣ ይችላል። ይህን ሀሳብ ላነሳው እውነት ነው፣ ሁሉም እናት ትወደዳለች። ይሄኛው ግን የሚለየው ልጆቹ የትምህርት ጉዳይን ስናከናውንላቸው ወይም ደግሞ ቤት ውስጥ ባላቸው ሰዓት የትምህርት ነገሮችን ስንሰራ ቀለል ብሏቸው እንዲሰሩና እንዳያስቸግሩን ከኛ ጋር ያላቸው ኮሚኒኬሽን ሰላማዊ መሆን አለበት። እሱ ላይ ነው ዋናው ፖይንት የምናነሳው ማለት ነው። የመጀመሪያው ነገር ማድረግ ያለብን ልጆች ብዙ ጊዜ የሚማሩት ከሚወዱትና ኮንፈርት ከሚሰጣቸው ሰው ነው። ምንም እንኳን እናታቸውን ባይጥሉም አንዳንድ ጊዜ የምንቆጣቸው ሲሪየስ የምንሆንባቸው ወይ ደግሞ ኮሚኒኬሽናችን ስሙዝ እና ጤናማ ካልሆነ የመፍራት የመደበር ግን ባይናገሩም እንደሱ አይነት ከኛ ጋር ብዙ ጊዜ የማሳለፍ አለመፈለግ አይነት ነገር ይኖራቸዋል ልጆች። ስለዚህ ትምህርታቸው ላይ ባለው ነገር እንድናግዛቸው እንዲሆን መጀመሪያ ከኛ ጋር ያላቸው ግንኙነት ሰላማዊና ቀለል ያለ መሆን አለበት። እምቢም ሲሉ የምንታገሳቸው፣ ሲያጠፉም የምንታገሳቸው፣ ደጋግመን ማሳየት የምንችል አንድ ነገር ማስተር እስኪያደርጉ ድረስ እኛ ብዙ ደክመን የምናሳያቸውና ያንን ደግሞ በመነጫነጭና በመጮህ ልጆቹ ላይ ትዕግስት በማጣት ሳይሆን ሰላማዊ በሆነ መልኩ ስናከናውንላቸው ልጆች ከኛ ጋር ያላቸው ግንኙነት የበለጠ ቀለል ያለ ይሆናል። በዚህም ምክንያት እያንዳንዱ የምናሰራቸው ነገሮች ሳይደብራቸው እንዲሰሩልን እንዳያስቸግሩን ይሆናል ማለት ነው። ሁለተኛው ነገር ደግሞ ከዚሁ ጋር ተያይዞ ለጥናታቸው የምንሰጣቸው ጊዜ እንደ ቅጣት ሳይሆን እንደ ጨዋታ ብናደርግላቸው ጥሩ ነው። እንግዲህ አንዳንዴ ሳይሆን በጣም በአብዛኛው ማለት ይቻላል ልጆችን ማስጠናትና ልጆችን የቤት ስራ ማሰራትን በሉት ከትምህርት ጋር ተያያዥ የሆኑ ነገሮችን ማድረግ በጣም 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 ትዕግስት ይፈልጋል። በቃ ትዕግስታችሁን የሚፈታተን ብዙ ነገሮች ያጋጥማሉ። በዛን ሰዓት እንግዲህ እኛ ራሱ እንደ ወላጅ የመሰልቸት ልጆቹ ላይ የመቆጣት የምንፈልገው ነገር ቶሎ እንዲያደርጉልን መገሰጽና ልጆቹ ላይ መጮህ ነገር ስለምናሳይ ልጆቹ ያንን ነገር ወይም ደግሞ ስለምንቅጣቸውም ኢቭን እንደዚህ አታርግና ይሄን በዚህ ደቂቃ ጨርስ አትጨርስና እንትን ነው የምከለክልህ አትጨርስና እንደዚህ ያደርግሃለሁ አይነት ነገር ስለምንላቸው ልጆቹ ቤት ውስጥ የቤት ስራ መስራትንና የትምህርት ነገሮችን ማከናወን በጣም የሚጠሉትና የሚሰለቻቸው ነገር ይሆናል። ስለዚህ ከዛ ይልቅ ቅድም መጀመሪያ ባነሳሁት ነገር እኛ መግባባቱን ከፈጠረን በኋላ በመጫወት በመሳቅ በቃ የሆኑ ሰዓታት ሊወስድብን ይችላል። ያንን ነገር ታግሰን ፈን እያደረግን ሲያበላሹ ደግሞ እንደዚህ ደግሞ አደረገው፣ እስቲ ደግሞ እንደዚህ ሞክረው፣ እስቲ ደግሞ እንደዚህ አድርጊው እየተባባልን ቀለል ባለና በጨዋታ መልኩ ልጆቹን ብናለማምዳቸው በጣም የቤት ስራ የመስራትና ትምህርታዊ ነገር ቤት ውስጥ የማከናወን ነገር አይሰለቻቸውም ማለት ነው። ሶስተኛው ነገር ደግሞ ውጤታቸውን ሳይሆን ጥረታቸውን ማድነቅ። ይሄ እርግጥ ለላይፍ ጆርኒያቸውም ጠቃሚ ነው። ብዙ ጊዜ እኛ የምናተኩረው ውጤት ላይ ነው። ጥረትን የማየትም የማድነቅም ኢቭን ቼክ የማድረግም ልምምዱ የለንም። በምንም ሁኔታ ውጤት ካመጡልን እናደንቃለን። በምንም ሁኔታ ደግሞ ውጤት አልባ ከሆኑ እንተቻለን፣ እንቆጣለን። ይሄኛው ለዚህኛውም ይጠቅማል። እሱን ትተን እዚህኛውም ጋር ይመጣል። እሱን ትተን ማድረግ ያለብን ምንድነው? ስለሞከሩ ስራስና ወረቀት ስላገናኙ የቤት ስራ ወይም ደግሞ ወርክሺት ሊሰራ ነው ብለው ወንበርና ጠረጴዛ ይዘው ስለተቀመጡ እያንዳንዱን ትንንሽ ሩቲናቸውን ማድነቅ፣ ጎበዝ ማለት፣
ጭንቅላታቸውን ማሻሸት፣ ለዛ ሪኮግኒሽን መስጠት ሲኖር ልጆቹ የበለጠ ሞራል እየተሰማቸው መስራት እየወደዱ ማድረግ እየወደዱ ይመጣሉ። ያ ሳይሆን ቀርቶ ግን የሚሰሩት ነገር በምንም ሁኔታ ሰርተው ልክ የሚሰሩትን ነገር ስታዩ የሚያምርና ቆንጆ ካልሆነ ይሄ አሁን እንደዚህ ነው እንደዚህ ነው ብላችሁ የምትጮሁባቸው ከሆነ ፍጹም ጥላቻና መሰልቸት ውስጥ ይገቡባቸዋል። ይሄንን ብታደርጉላቸው ተጠቃሚ ትሆናላችሁ፣ ልጆቹም ተጠቃሚ ይሆናሉ። አራተኛው እንግዲህ ተመሳሳይ ነው። ሲሳሳት ከመቆጣት ይልቅ መፍትሄውን አብሮ መፈለግ። ለምሳሌ አንድ ነገር አሳይታችሁ ይሄ እንደዚህ ነው የሚሰራችሁ ብላችሁ አሳይታችሁ ሄዳችሁ ስትመለሱ ወይ ደግሞ እዛው ተቀምጣችሁ ራሱ እነሱ እንዲሰሩ ትታችሁ ልክ ተመልሳችሁ ስታዩት ተቃራኒ ሊሆን ይችላል። ወደ ቀኝ ነው እናንተ ያሳያችሁት፣ እነሱ ግን ወደ ግራ ነው የተመለሱት። በዚህ ሰዓት ከመቆጣትና ለምን እንደዚህ ያደረግ ከማለት ይልቅ አይ እንደዚህ እኮ አይደለም፣ ይሄንን እንደዚህ አጥፋው፣ እንደዚህ አየኸው፣ እንደዚህ አድርግ፣ ከዛ ደግሞ እንደዚህ አድርግ ብላችሁ መፍትሄውን ወይም ደግሞ ማስተካከያውን አብራችሁ መፈለግ ስትጀምሩ ልጆቹ የበለጠ መሳሳት እነሱ ጋር ብቻ እንዳልሆነ፣ መሳሳት ኖርማል እንደሆነ፣ የተሳሳተ ነገር መስተካከል እንደሚችል ስለሚያስቡ ውስጣቸው ያን ስለሚነግራቸው የመጨነቁ የመሰልቸቱ የመነጫነጩ ነገር ይቀርና ሪላክስ አድርገው ስራቸውን እንዲሰሩ ይረዳቸዋል ማለት ነው። የመጨረሻው ፖይንት ቤታችሁ ውስጥ አሁን ያልኩትን ነገሮች ተለማምዳችሁ ልጆቹ በዚህ ኮምፈርተብል ከሆኑ ትምህርት ቤት መሄድን በጣም የሚናፍቁትና በጣም የሚወዱት ነገር ነው የሚሆንላቸው። አንዳንዴ ልጆች ትምህርት ቤት መሄድ ሲጠሉ ወይ ደግሞ ሲሰለቻቸው በቃ ቤት ነው የምፈልገው ወይም ደግሞ ጠዋት እየተነሱ የሚነጫነጩባችሁ ከሆነ ቤት ውስጥ ያላችሁን ሩቲን ቼክ አድርጉ። በጣም ተያያዥነት አለው። ቤት ውስጥ ያላቸው ትምህርታዊ የሆነው ነገር ሌላው ነገር አይደለም። ሌላውም ነገር ኦፍኮርስ ማተር ያደርጋል። ግን ትምህርታዊ የሆነው ነገር ቤት ውስጥ ያለው ኮምፈርተብል ካልሆነና ካልወደዱት ትምህርት ቤት መሄድ እስከ መጥላት ድረስ ያደርሳቸዋል። እና ቤታችሁ ውስጥ ጥሩ ካደረጋችሁላቸው ትምህርት ቤትም እንዲወዱ ስለሚረዳቸው ቅድም የዘረዘርናቸውን ነገሮች በመለማመድ ከልጆቹ ጋር በማሳለፍ ቤታቸው ውስጥ ያላቸውንም የትምህርት ሁኔታ ደስ ብሏቸው እንዲያደርጉ ትምህርት ቤትም ደስ ብሏቸው እንዲመላለሱ አዘ ሴም ታይም ትምህርት ወዳድም እንዲሆኑልን በጣም ስለሚጠቅም እዩት፣ ፕራክቲስ አድርጉት። ውጤቱንም ደግሞ ለውጡንም በደንብ ታዩበታላችሁ። እንግዲህ ለዛሬ ያነሳሁት ፖይንቶች እንደዚህ ናቸው። እናንተ ጋስ ምን ይመስላል ያለው ነገር? ልጆቻችሁ ቤት ውስጥ የቤት ስራ መስራት አያስቸግሯችሁም ወይ? ቀላል ነው የቤት ስራ መስራት እናንተ ቤት? ቀላል ከሆነ በምን ቀላል አደረጋችሁ? ከባድስ ነው ወይ? ከባድስ ከሆነ ምን እያደረጋችሁ ነው? እንደው በቃ አልቻልኩትም የራሱ ጉዳይ ብላችሁ ትታችኋል ወይንስ የተጠቀማችሁት ሜተድ አለ? የተጠቀማችሁት ነገርና ውጤታማ የሆናችሁበት ነገር ካለ እባካችሁ ለኛም ስለሚጠቅመን ወደኛ አቀብሉንና እንማማርበት። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።